የቱሪዝም ሴክተር በእኛ የ10 ዓመት እቅድ ውስጥ ዋነኛ የኢኮኖሚ ሴክተር ብለን ከለየናቸው አንዱ ሆኖ እንዲወጣ የተደረገበት ዋነኛው ምክንያት ቱሪዝም ማለት የተሰጠንን ማወቅ፣ የተሰጠንን መጠቀም፣ የተሰጠን ይበልጥ ማሳደግ የሚያስችል ዘርፍ ስለሆነ ነው። በቱሪዝም ዘርፍ ውስጥ ጎልቶ የሚታወቁና የሚያስፈልጉ 5 ዋና ዋና ነገሮች አሉ። አንደኛው ታሪክና ቅርስ ነው። ሰው የተገኘበት የራሱ አልፋቤት ያለው የራሱ ዘመን አቆጣጠር ያለው ከታሪክና ቅርስ አንፃር ብዙ ሊነገሩ የሚችሉ ጉዳዮች በውስጡ የያዘች ሀገር ናት። ሁለተኛው ነባር ባህል ነው። ኢትዮጵያ ውስጥ በሃይማኖትም በፖለቲካም ከዚያም ባሻገር ጉዳዮች ውስጥ በግሩፕ የቆዩ ገናም የሚቀጥሉ ባህሎች አሉ። በሙዚቃ ሊገለጥ ይችላል፣ በበዓላት ባለባበስ ሊገለጥ ይችላል። በሳይንስ ቢደገፉ ቢመነዘሩ ለኛም ለሌላም ሰው የሚጠቅም የሚነገር ባህል አለን። ሶስተኛው መልክዓ ምድር ነው። መቼም እንደ ኢትዮጵያ አይነት ድንቅ ሀገር ያለ አይመስለኝም። ኢትዮጵያ ውስጥ እጅግ ከፍተኛው ቦታ በሺህ ሜትር ከፍታ የሚገለጹ ቦታዎች ያሉበት ዝቅተኛ ቦታም ያለበት ሀገር። አራተኛው ለቱሪዝም የሚያስፈልገው ነገር እንስሳትና እጽዋት ናቸው። በየቦታው እጅግ አስደማሚ የሆኑ የዱር እንስሳትና አዋፋት ኢትዮጵያ ውስጥ በስፋት ይገኛሉ። እነዚህ አምስተኛው ደግሞ ኩነቶች ናቸው። ለመታየት የሚያበቁ ኩነቶችና ስቶሪዎች። ሁሉም ነገር የስቶሪ ውጤት ነው። የምንሸጠው ነገር፣ ስለ ኢትዮጵያ እኛ የምንለው ነገር፣ ስለ ራሳችን እኛ የምንለው ነገር በሌሎች አይን ሲታይ ያለው ቦታና ግምት ለቱሪስት መስህብ መሆን ይችላል።